ከራሳችን ጋር ስለተጣላን እኮ ነው ሄደን ዛፍ ላይ የተሰቀለ የታነቁ ዛፍ ላይ የተንጠለጠሉ ብዙ ሰዎች ያላያቸው ከራሳቸው ጋር ስለተጣሉ እኮ ነው። መርዝ ጠጥተው የሞቱ ከራሳቸው ጋር ስለተጣሉ ነው። ሰው ራሱን እንዴት ያጠፋል? መርዝ ጠጥቶ የሞተ እኮ ከራሱ ጋር ስለተጣላ። ገደል ገብቶ ባህር ገብቶ የሞተ ከራሱ ጋር ስለተጣላ ነው። ሰው ራሱን ያጠፋል። ራሱን ያጠፋ ሰው ወዴት ነው የሚኖረው? ንገሩ። የት ነው የሚገባው? ሲኦል እኮ ነው፣ ገሃነም እኮ ነው። ምክንያቱም ራሱን ገሏል፣ ሕንፃውን አፍርሷል። ይሄ የእግዚአብሔር ቤተ መቅደስ ነው። እናንተ በሉ እስኪ እናንተ የእግዚአብሔር ቤተ መቅደስ ናችሁ። የማን ቤተ መቅደስ ናችሁ? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እናንተ የእግዚአብሔር ቤተ መቅደስ ናችሁ። በደንብ ይግባችሁ። ይህን ቤተ መቅደስ ያፈረሰ ይቀጣል። ቤተ መቅደሱን ብትጠብቁ እግዚአብሔር ይሰራችኋል ይላል። ቤተ መቅደሱን ብታፈርስ ግን ያፈርስሃል እንጂ አይሰራም ይላል። የእግዚአብሔር ማደሪያ እኮ ነን። የእግዚአብሔር ቤተ መቅደስ እኮ ነን። የእግዚአብሔር መኖሪያ እኮ ነን። ከአባቴ ጋር እንመጣለን በእናንተም እናድራለን ይላል እኮ ማደሪያው። ይህንን ሕንፃ በገዛ እጁ ያፈረሰ ይጠየቃል። ለዚህ ነው ምሕረት የሌለው፣ ለዚህ ነው ይቅርታ የሌለው። ሕንፃውን ያፈረሰ የእግዚአብሔርን ሕንፃ አፈርሷል። እግዚአብሔር ሞት ሳያዝበት ራሱን ያጠፋ። ስለዚህ ትዕግስት በማጣት ከራሱ ጋር በመጣላት መኖር የለብኝም ብሎ ከራሱ ጋር ስለተጣላ ሄዶ ታነቀ። የሚመች መስሎት፣ ጥሩ ሀገር የሚያገኝ መስሎት፣ መንግሥተ ሰማያት የሚገባ መስሎት፣ የሚያርፍ መስሎት ወደ ስቃይ ትሉ የማያንቀላፍ እሳት ተጽፏል እኮ ወደ ገሃነም ከምትጣል ጉንድሽ አንካሳ ወይም እውር ሆነ መኖር ይሻላል። ማቴዎስ 18 ላይ ያንብቡት እስኪ። ምን ያህል ትሉ አያንቀላፋም፣ እሳቱ አይበርድም፣ እረፍት የለም ወገን፣ እረፍት የለም። እና ስለዚህ መጀመሪያ ንስሐ ማለት መጀመሪያ ወደ ራሱ ልብ መመለስ፣ ወደ ራሱ መመለስ፣ ከራስ ጋር መታረቅ ነው። ከራስ ጋር መታረቅ። እግዚአብሔር እንዲታረቃችሁ መጀመሪያ ከራሳችሁ ጋር ታረቁ። እኔ ማን ነኝ በሉ። ሁሉም ሰው እኔ ማን ነኝ ይበል። እኔ ማን ነኝ ስታስቡት አፈር ነው ለካ አይደለም ነው አይደለም ብለው ሰው ለካ በሙሉ አፈር ነው አይደለም የተሰራው። ከየት ነው? ከአፈር ወደ የሚሄደው ወዴት ነው? ወደ አፈር። ተመልከቱ፣ ሰው ሁሉ አፈር ነው ለካ። ሕያውነት የለው፣ ሕያውነት የለው። ዛሬ ታይተን ነገ አፈር። እከሌት እኮ ደህና ነበር፣ ጤነኛ ነበር፣ ተትላንት ወዲያ አግኝቻት፣ ተትላንት ወዲያ አግኝቼው ጤነኛ ነበር፣ አብረን ውለን እንዴት የምንል ሰዎች የለንም። የእኛን ፍጻሜ ታውቃላችሁ? መቼ እንሞታለን፣ መቼ እንጠራለን ታውቃላችሁ? ቀጠሮ አላችሁ? አናውቅ። ሌሊት መጣ፣ ቀን መጣ፣ ጠዋት መጣ፣ አታውቁም። ተዘጋጁ፣ ተዘጋጁ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች መዘጋጀት መቼ? ራስን በማሰብ እኔ ማን ነኝ በማለት ምንድን ነው የምሰራው? ምንድን ነው የማስበው? ወዴት ነው የምሄደው? የት ነው የምውለው? የት ነው የማድረው? ምንድን ነው የምሰራው? እነማን ናቸው ጓደኞቼ? እነማን ናቸው ባልንጀሮቼ? ከማን ጋር ነው ያለሁት? አንተ ሌባ ትላለህ፣ ከሌባው ጋር ትሮጣለህ። አንተ ጣዖት አምላኪ ትላለህ፣ ከጣዖት አምላኪ ጋር ትበላለህ። ተጽፏል። ከዘማው ጋር የዋልክ ዘማዊ ነህ፣ ከሌባ ጋር የዋልክ ሌባ ነህ፣ ከቀማኛ ጋር የዋልሽ ቀማኛ ነህ።
ቅዱስ ጳውሎስ ጽፎት የሌባ ጓደኛ ያለው ሌባ፣ የሰካራም ጓደኛ ሰካራም። ምክንያቱም ሁሌ ተገባብዘው ነውና የሚኖሩት። ስለዚህ ብድር ወንፈል ስለሆነ ማለት ነው። ስለዚህ ማን ነው ጓደኛቸው? ጠንቋይ ቤት የሚወስዱን ጓደኞች የሉም? እንደ ከሊትና እንደ ከሌ አዋቂ የለም ተብለን አፈር የሆኑ ሰዎች ጋር ላይ እንደ ከሊትና እንደ ከሌ አዋቂ የለም። እንደ ከሌና እንደ ከሌ ደጋሚ፣ አስማተኛ፣ መተተኛ፣ መጫኛ የሚያውቀው ይህ የተባለ ተሰብከን ይሄን የለን ወገን። መጀመሪያ ወደ ራሳችሁ ተመለሱ። አስማተኛ መሆን ከፈለግ አስማተኛ መሆን ይቻላል። ጠንቋይ መሆን ከፈለግ ጠንቋይ መሆን ይቻላል። አጋንንት ጎታች መሆን ከፈለግ አጋንንት ጎታች መሆን ይቻላል። ምርጫ ነው። ዲሞክራሲ የተባለው መጀመሪያ ሲፈጥር ነው። የዛሬው ዲሞክራሲ መደባደብ፣ መጋደብ፣ ደም ማፍሰስ፣ ድሃ በምድሪቱ ላይ አይኑር የሚሉ ሀያላኖች ናቸው ያሉት። ዲሞክራሲ ግን አቅረብኩ ለከ በየከ አበዘ ፈቀድከ፣ እሳትና ውሃ አቀረብኩልን። ትክክለኛው ዲሞክራሲ እሳትና ውሃ አቀረብኩልን። በየከ አበዘ ፈቀድከ፣ ወደ ፈቀድከው ወደ ወደድከው እጅህን ስደድ። መንግሥተ ሰማያት ከመረጥክ እኔን ተከተል አለ እግዚአብሔር። ገሃነመ እሳትን ከመረጥክ ሰይጣን ዲያብሎስን ተከተል። የትኛው ይሻላል? የትኛው መንገድ ይሻላል? እስቲ እግዚአብሔርን የምትሉ ባካችሁ ከፍ አድርጉት እጆቻችሁን። እውነታችሁ ነው? እውነታችሁ ነው? መድኃኒዓለም ያውቀናል አይደለ? ክብር ለእሱ ልጆቹ ያድርጋል። ሁለት መንገድ አለ፣ ሰፊና ጠባብ። ይህን ነው የሰራው። ጠባቡ መንገድ የማን ነው? ጠባቡ መንገድ የማን ነው? ንገሩኝ። የእግዚአብሔር መንገድ ነው። ጠባብ ማለት እምነት ማለት ነው፣ ማመን ማለት ነው። ምን ማለት ነው? ጠባብ ማለት ማመን። ጠባቡ መንገድ ማለት ማመን ነው። ማንን ንገሩ? አዎ እግዚአብሔርን ያመነ ሰው በጠባቡ መንገድ ራሱን ገዝቶ ይሄዳል። ራሱን ይገዛል። ራሱን ካልገዛ ይሆን ጠባብ መንገድ የተባለ እግዚአብሔር ነው፣ እምነቱ። ሰፊ መንገድ ደግሞ አለማመን ነው። ምንድን ነው አልባል? አለማመን። ሰፊ መንገድ እግዚአብሔር የለም የሚሉ የሉም አለ ንገሩ። ሰይጣን ማመን። ሰፊ መንገድ ማለት አለማመን፣ ልቅነት፣ ራዕይ የሌለው መረን ማለት ነው። ራዕይ የሌለው ሕዝብ መረን ነው። ራዕይ የሌለው ሕዝብ መረን። እኛ ራዕያችን መንግሥተ ሰማያት ነው። ግባችን መንግሥተ ሰማያት ነው። ሕይወታችን መንግሥተ ሰማያት ነው። ራዕይ አለን የለንም? ንገሩ። አለን የለንም? ምንድን ነው ራዕያችን? መንግሥተ ሰማያት ነው። ባቶች ምንድን ነው ራዕያችን? መንግሥተ ሰማያት። እነዛ ግን መንግሥተ ሰማያት አይደለም ራዕያችን። ለምሳሌ አሁን ምጽዋት ስንመጸውት የጽድቅ ምጽዋት አለ፣ የሰብአዊነት ምጽዋት አለ። ጽድቅን አስባችሁ የምትመጸውቱት ምጽዋት እንጸድቅበታለን ብላችሁ፣ ምንም አይነት እምነት የሌላቸው ሰው ደግሞ ሰብአዊ ርኅራኄ ለሰዎች ሰው ስለሆን ሰው መርዳት ሰብአዊ ይባላል።
ምጽዋትና የጽድቅ ምጽዋት የተለዩ ናቸው። ያለህን በሉ እስቲ ያለህን ሸጠህ ለድሃ ሰጥተህ ተከተለኝ። ይህ የጽድቅ ምጽዋት ነው። ክብር ለመድኃኔዓለም ይሁን። የጽድቅ ምጽዋት ነው። የጽድቅ ምጽዋት አዎ ካለህ ነው። የጽድቅ ምጽዋት